ዓለም ዛሬ ስለ ኢትዮጵያ እያወራ ይገኛል። ይህ የሆነበት ምክንያት ደግሞ የቀድሞ የዴይሊ ሾው አዘጋጅ የሆነው ትሬቨር ነው ከባርቤዶስ ጠቅላይ ሚኒስትር ጋር ያደረገው ቃለ መጠይቅ ነው። በዚህም ወቅት ታዲያ አራት አንኳር የተባሉ ነጥቦች ተነስተዋል። እነዚህን ጉዳዮች ልንገራችሁ። ትሬቨር ነው ከሚያ ሞትሊ ጋር ባደረገው ቃለ መጠይቅ ላይ በመጀመሪያ ደረጃ ያነሳው ኢትዮጵያ ያደረገችው ራስን የመቻል ትልቅ የተባለ አብዮትን ነው። ይህም ታዲያ ዓለም አቀፍ አበዳሪ ተቋማት ፊታቸውን ባዞሩበት ወቅት ኢትዮጵያ የራሷን አቅም በመጠቀምና ያንዳንዱ ዜጋ ካለው ላይ ቀንሶ በሰጠው መዋጮ ይህ ትልቅ የተባለ አብዮት መሰራቱን ገልጿል። ሌላኛው ደግሞ የ130 ሚሊዮን ህዝብ ተስፋ መሆኑንም ትሬቨር አንስቷል። ይህ ግድብ ለኢትዮጵያ ዝም ብሎ ግንባታ ሳይሆን 130 ሚሊዮን በላይ ለሚሆነው በተለይም ደግሞ ኤሌክትሪክ ለማያገኘው ከግማሽ በላይ ወገን መሰረታዊ የለውጥ ምንጭ መሆኑንም ነው የገለጸው። የተነሳው ደግሞ የ21ኛው ክፍለ ዘመን አድዋ መሆኑን ነው። ይህንን ያነሱትም የባርቤዶስ ጠቅላይ ሚኒስትር የሆኑት ሚያ ሞትሊ ሲሆኑ እሳቸውም ታዲያ በጉዳዩ ላይ ጠንከር ያሉ ጉዳዮችን አንስተዋል። እዚህ ዘመን ታላቅ የተባለ አድዋ መሆኑንም ገልጸዋል። ያው ደግሞ የራስን ወንበር ይዞ መምጣትም የተነሳው ሁለቱም ሰዎች ኢትዮጵያ በዚህ ረገድ ያመጣችውን አብዮት የገለጹትም ዓለም አቀፉ ማህበረሰብ በጠረጴዛው ዙሪያ ወንበር ካልሰጠም የራስን የሚታጠፍ ወንበር ወይም ደግሞ ፎልዲንግ ቼር ይዘ መምጣት አለብ በማለት ገልጸውታል። ይህንን መረጃም ታዲያ ኢቢሲ በለሚ ታደሰ አዘጋጅቶታል።